ዛሬ የምናየው ወደ ሙሉ ስታክ ሶፍትዌር ልማት ፉል ስታክ ዲቨሎፕመንት ፋኑት ካርታ በደህና መጡ። ሙሉን ስታቲክ አልሚ መሆነው ማለት ተጠቃሚው የሚያየውን ፍሮንት ኤንድ እና ከበስተጀርባው የሚከናወኑት ምስጢራዊ ስራዎች ባክኤንድ በአንድነት ማስተናገድ ማለት ነው። ይህን ጉዞ በደረጃ እንከፋፍለዋለን። ስቴጅ በስቴጅ የምንከፋፍለው ይሆናል ማለት ነው። የመጀመሪያ ስቴጅ የፊተኛውን ገጽ መሰረታዊ እና ዘ ፍሮንት ኤንድ ፋውንዴሽን መስራት ነው። ይህ ማለት ደረጃ አንድ ላይ ያለው ምንድነው? ስቴጅ 1 HTML ሃይፐርቴክስት ማርክአፕ ላንጉዌጅ ማለት ነው። ይህ የድረ-ገጽ አጽሚ ወይንም መዋቅር ማለት ነው። ማንኛውም ታላቅ አልሚ ስራውን የሚጀምረው እዚህ ላይ ነው። HTML የድረ-ገጽ መዋቅራዊ ንድፍ ነው። ጽሁፎቹን፣ ምስሎችን እና ቅጾችን በገጹ ላይ የትና እንዴት መቀመጥ እንዳለባቸው ይወስናል። ያለ እሱ ድረ-ገጽ ሊኖር አይችልም ማለት ነው። ይሄ ስትራክቸሩን ቢልድ የምናደርግበት ምንድነው? HTML ነው ማለት ነው። ስቴጅ 2 CSS ነው። ካስኬዲንግ ስታይል ሺት የሚባለው ነው። ድረ-ገጹን ውብ እና ማራኪ ማድረግ ነው። ይሄ ደግሞ አጽሙ ከተሰራ በኋላ ማልበስ ያስፈልጋል። CSS ቀለሞችን፣ የፊደል አይነቶች እና ገጹ በስልክም ሆነ በኮምፒውተር ላይ ተስማሚ ሪስፖንሲቭ ለስልክም ለኮምፒውተርም ለማድረግ ማለት ነው ሆኖ እንዲታዩበት የሚሰጥ መሳሪያ ነው ማለት ነው CSS። ክፍል 2 ደግሞ ትብብር እና የስራ ክትትል ኮላቦሬሽን ኤንድ ቨርዥን ኮንትሮል የሚባለው ምንድነው? ስቴጅ 3 ላይ የምናየው ምንድነው? ጊት ኤንድ ጊትሃብ የሚባለው ነው። የኮዱ ለውጦችን መከታተልና በጋራ መስራት። ወደ ጥልቁ ከመግባቱ በፊት ጊት እና ጊትሃብን ማወቅ አለበት። ጊት በኮዱ ላይ የሚያደርጉትን ለውጥ ይቆጣጠራል። ጊትሃብ ደግሞ ፕሮጀክቱን በዳመና ክላውድ ላይ አስቀምጠው በዓለም ዙሪያ ካሉ አልሚዎች ጋር በጋራ እንዲሰሩ ያደርጋል ማለት ነው። ስቴጅ 4 ደግሞ የመጀመሪያው ስቴጅ 4 የመጀመሪያውን ማጠቃለያ ፕሮጀክት ሚልስቶን ፕሮጀክት ይባላል። የማይንቀሳቀስ ስታቲክ ድረ-ገጽ መገንባት ማለት ነው። አሁን የተማሩትን በተግባር የሚፈተኑበት ደረጃ ላይ ነው። በስቴጅ 4 ላይ HTML፣ CSS እና ጊትሃብን በመጠቀም ሙሉ በሙሉ የሚሰራ እና ማራኪ የሆነ ድረ-ገጽ በመስራት መሰረታዊ ክህሎትን ያረጋግጣሉ ማለት ነው። አማካኝና የተራቀቁ ፍሬምወርኮች ሎጂክ እንደ ፍሬምወርኮችስ። ስቴጅ 5 ጃቫስክሪፕት yes ድረ-ገጹ አእምሮና አንቀሳቃሽ። አሁን ድረ-ገጹ ህይወት እንዲዘራ እናደርጋለን ጃቫስክሪፕት ላይ ማለት። ጃቫስክሪፕት ድረ-ገጹ እንዲያስብ፣ መረጃዎችን እንዲያሰላ እና እንደ ተንቀሳቃሽ ምስሎች ቅጽበታዊ መረጃዎችን ያሉ መስተጋብሮችን እንዲፈጥር ያደርገዋል ማለት ነው። ስቴጅ 6 ሪአክት ወይንም Vue.js የሚባሉትን ፍሬምወርክ እነዚህ የፊተኛውን ገጽ ዘመናዊ ፍሬምወርኮችን ማለት ነው እና ትልልቅ ድረ-ገጾችን በጃቫስክሪፕት ብቻ በመስራት ውስብስብ ሊሆን ይችላል። ለዚህ ነው እንደ ሪአክት ወይንም Vue ያሉ ዘመናዊ መሳሪያዎችን የምንጠቀመው። እነዚህ መሳሪያዎች በቀላሉ የሚያደጋግሙ የኮድ ክፍሎችን በመገንባት ፈጣን ዘመናዊ ድረ-ገጽ እንዲሰራ ይረዱናል ማለት ነው። እነዚህ ሁለቱ ነገራቶች ማለት ነው። ስቴጅ 7 ሁለተኛው ማጠቃለያ ፕሮጀክት ነው። ሚልስቶን ፕሮጀክቱ ማለት ነው። ተንቀሳቃሽ ድረ-ገጽ መተግበሪያ ኢንተራክቲቭ ዌብ አፕ የሚባለው መተግበሪያ ነው። ሁሉንም በአንድ ላይ ያጣምሩ። እንደ የአየር ሁኔታ መተግበሪያ ወይንም የገበያ ገጽ፣ ኢኮመርስ ዳሽቦርድ ያሉት የተራቀቁ እና ከባድ ማከሚያ ያላቸው መተግበሪያዎች በዚህ ደረጃ ይገነባሉ ማለት ነው። የበስተጀርባው ክፍል ዘ ባክ ኤንድ ዳታ የሚባለው ደግሞ ምንድናቸው? ስቴጅ 8 ላይ ነው የምናየው ኖድ.js ከኤክስፕረስ ጋር ማለት ነው። ጃቫስክሪፕትን ከውስጥ አገልጋዩ ሰርቨር ላይ ማንቀሳቀስ ማለት ነው። ወደ በስተጀርባው ባክኤንዱ ማለት ነው። ዓለም እንኳን በደህና መጡ። በኖድ.js አማካኝነት ከዚህ ቀደም የተማሩትን ጃቫስክሪፕት በመጠቀም የአገልጋይ ሰርቨር አማካኞችን መጻፍ፣ የተጠቃሚዎችን መግቢያ መቆጣጠርና ጥያቄዎችን ማስተናገድ ይችላሉ ማለት። ስቴጅ 9 ሞንጎዲቢ የመረጃ ዳታቤዝ የሚባለው ነገር ነው ማለት ነው። መረጃዎችን በቃ
በጠቃሚነት ማከማቸት ማለት ነው። ድረገጾች ውስጥ ያስፈልጋቸዋል። እንደ ሞንጎዲቢ ያሉ የመረጃ ቋቶችን ተጠቃሚዎችን መረጃዎችን፣ የምርት ዝርዝሮችን እና ፕሮፋይሎችን ገጹ በድጋሚ በሚጫንበት ጊዜ እንዳይጠፋ በደህንነቱ ጠብቀው ያከማቻሉ ማለት ነው። እነዚህ ስቴጅ 10 APIs የሚባለው አፕሊኬሽን ፕሮግራሚንግ ኢንተርፌስ የሚባለው ነው። የፊተኛውና የጀርባ ገጽ ማገናኛ ድልድይ ነው። ይሄ ደግሞ APIs የሚባለው ማገናኛ ድልድይ ናቸው። እነዚህ የእርሶ ሪአክት ወይንም ቪዩኢ የፊተኛውን ገጽ ከበስተጀርባው ኖድ ጄስ እና ከመረጃ ቋቱ ጋር ያለምንም እንከን እንዲነጋገር በማድረግ ሙሉ በሙሉ የሚሰራ ሶፍትዌር መተግበሪያ ይፈጥራሉ ማለት ነው። ይሄ አምስተኛው ክፍል ደግሞ ወደ ስራ ማስገባት ነው እና ጥገናና ፕሮዳክሽን እንደሚባለው ነው። ስቴጅ 11 ዲፕሎይመንት ማድረግ እንደ ፕሮጀክት ሜንቴናንስ መተግበሪያውን ለህዝብ ክፍት ማድረግና ክትትል ማድረግ ነው። ይሄ የመጨረሻው ደረጃ ደግሞ የሰሩትን መተግበሪያ እንደ AWS እና ወይንም ቨርሳል ባሉ የዳመና መድረኮች ላይ በመጫን ለዓለም ህዝብ ክፍት ያደርጋሉ። የሶፍትዌሩ የስራ ፍጥነትን ይከታተላሉ፣ ስህተቶችን ያስተካክላሉ እና ደህንነቱን የተጠበቀ ሆኖ እንዲቀጥል ያደርጋሉ። ማጠቃለያ ከባዶ HTML ገጽ ተነስተው ዓለም አቀፍ የዳመና መተግበሪያ እስከ መገንባት መድረስ ይህን ሙሉ ስታቲክ አልሚ በሆኑ መገለጫ ነው። የአንዱን ደረጃ ይምረጡ፣ በየቀኑ ይለማመዱ እና አስፈላጊ ነገር ይፍጠሩ። እና ለቻናሉ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ደግሞ ላይክ ሼር በማድረግ ተባበሩን። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ እና ስለ አዳመጣችሁኝ አመሰግናለሁ።